የምናወራው ስለ እግር ኳስ ተጫዋች ብቻ አይደለም። ጠቢባን ቃላትን ስላጡለት፣ ተመልካቾች አይናቸውን የተጠራጠሩበት፣ ተጫዋቾች ለማቆም ብዙ መንገድን ስልትን ተጠቅሞ ያልቻሉበት፣ ብዙ አይነት ለስብራት ድጋሚ እግር ኳስን ለመጫወት ሊያደርሱ የሚችሉ ፋውሎች ተደርጎበት ፈገግ ብሎ የሚሄደው እና እስካሁን እግር ኳስን እስከ 38ኛ አመቱ ድረስ በጥበብ ከፍ ባለ ኤክሰለንስ ሌቭል እየተጫወተ ስላለው ስለ ምትሃተኛ እግር ኳስኛ ነው። ይህ ሰው የዘር ሐረጉ የሚመዘዘው ከአርጀንቲና ነው እና ወላጆቹ የጣሊያን ዜግነት ቢኖራቸውም እሱ ግን የትውልድ ሀገሩን ያስቀደመ፣ በቆይታም ደግሞ የስፔን ዜግነት ቢሰጠውም የስፔን ዜግነትን እምቢ፣ እኔ አርጀንቲናዊ ነኝ፣ ደሜ አርጀንቲናዊ ነው፣ እኔ የምጫወተው ለአርጀንቲና ነው ብሎ ምቾትን የናቀ ከነ ዣቪ ኢኔስታ ጋር ሆኖ በድሎት መጫወት የናፈቃቸውን ዋንጫዎች ሁሉ መሰብሰብ ሲችል አይ እኔ የኔ ደም አርጀንቲና ነው ብሎ ከአገሩ ጋር መስዋዕትነትን የከፈለ፣ ብዙ ትችትን ያስተናገደ፣ ብቻውን ሆኖ ቡድኑን ተሸክሞ ባለበት ሰዓት እንኳን እሱን እንደ መልካም ነገር ሳይታይ ለትችት ብቻ የቀረበ፣ በስተመጨረሻም እግር ኳስ ውለታዋን የከፈለችለት፣ መንገስ የሚገባው ከፍታ ላይ ያስቀመጠችው፣ መሆን የሚገባው የክብር ስፍራ ላይ ባለቀም በዘመኑ አመሻሽ ላይም ያነገሰችው ስለ ሊዮኔል ሜሲ ታሪክ ነው የምናወራው። ሊዮኔል ሜሲ ከእግር ኳስም በላይ ለብዙዎች ተስፋ ያለመቁረጥ ተምሳሌት፣ ለብዙዎች የእንደገና መሞከር፣ የብዙዎች የተስፋ ልምላሜ፣ ለብዙዎች የደስታ የሐሴት አልፎ አልፎም ደግሞ የማልቀስ ምክንያት የሆነ የዘመናችን ድንቅ ተጽዕኖ ፈጣሪ፣ የዘመናችን ድንቅ የእግር ኳስ ቲያትረኛ ሊዮኔል አንድሬስ ሜሲ። ይህ የምትሃተኛው ሊዮኔል ሜሲ ታሪክ ነው። እንደ ፈረንጆቹ አቆጣጠር ጁን 24 1987 በሮዛሪዮ አርጀንቲና ይወለዳል። እድሜ ወደ 8 አመት ገደማ ሲሆነው በአያትዮ ውትወታ በአርጀንቲና የሚገኘው ኒውዌልስ ኦልድ ቦይዝ ውስጥ እንዲቀላቀል ይደረጋል። ሆኖም በዛ በነበረበት ጊዜ በኳስ እንከን የማይወጣለት፣ ጥበብ ወደ እሱ የዞረች፣ ፈጣሪ ኳስን ለመጫወት አስቦ መጥቶ በሱ የተገለጠ ቢሆንም አካላዊ እድገቱ ግን ጥያቄ ምልክት ውስጥ መግባት ጀመረ። እንደ ኩዮቹ ቁመቱ መርዘም አቆመው። በዚህም የተነሳ ቤተሰቦቹ የተለያየ ጭንቀት ውስጥ ገቡ። በዛን ሰዓትም ለሕክምና የሚበቃ ገቢ አልነበራቸውም። የተለያየ ስፖንሰር ሲፈልጉ ልክ 13 አመት ሲሆን ባርሴሎና እነሆ እኔ ያለሁኝ አለ። ባርሴሎና በዚህን ሰዓት ሌላ ክለብ ያስፈርምብኛል ብሎ ስለፈራ በብጫቂ ወረቀት በሶፍት ላይ እንዲፈርም አደረጉ። በዛም ከአባትየው ጋር ወደ ስፔን አቀኑ። ስፔን በነበረበት ጊዜም የኳስ ህይወቱ ስኬታማ፣ ነገር ግን ቁመቱን የሚያሳድግለት መድኃኒት እጅግ አስቸጋሪና ህመምን የሚፈጥርበት ቢሆንም ይህንን እየታገሰ እስከ 17 አመቱ ቆየ። በ17 አመቱ አብዛኞቻችን እንደምናስታውሰው ሮናልዲኖ ጎቾ አሲስት አድርጎለት የመጀመሪያውን ጎል አስቆጠረ። ከዚህ ቅጽበት በኋላ ነበር የዓለምን አይን መሳብ የጀመረው። ብዙም ሳይቆይ በ19 አመቱ የዓለም ታላቁ ክለብ ተብሎ በሚታሰበው ሪያል ማድሪድ ላይ ሃትሪክ መስራት ጀመረ። በዚህን ሰዓት ነበር የዓለም ሚዲያዎች ሁሉ አይናቸውን ወደ እሱ ማተኮር የጀመሩት። ሜሲ እንደ ማንኛውም ተራ ተጫዋች በተራ ቃላት ለመግለጽ የሚያስቸግር
ፈጣሪ እግር ኳስን ለመጫወት አስቦ የሰውን ስጋ ለብሶ እንደተገለጠ ነው ማለት ማጋነን የማይሆንለት እጅግ ጥበበኛ ተጫዋች ነው። ይህንንም ለምስክርነት በ2009 በ2010 2011 2012 2015 2019 2021 2023 8 የባላንዶር ሽልማቶችን ጠራርጎ ወስዷል። በዚህም ብቻ አላበቃም። እስካሁን ሊሰበሩ ያልቻሉ ከባላንዶር ውጪ 91 ጎሎችን በካላንደር አስቆጥሮ ዓለምን አስደምሟል። ይህንን ለመስበር የትኞቹም በዘመናችን የምናውቃቸው አጥቂዎች አልደፈሩም። እንኳን አጥቂ ሆኖ ከክንፍ እየተጫወተ አብዛኛውን የጨዋታውን ጊዜ መሀል ሜዳ ላይ እያሳለፈ ይቅርና 9 ቁጥር አጥቂ ሆኖ ከበረኛ ጋር ፊት ለፊት ቆሞ የሚውል ራሱ ይህንን ቁጥር መዳፈር አልቻለም። ህይወቱን እንደዚህ ቀጥሎ እያለ በ2021 ተርሚኔት ተደርጎ ወደ ፒኤስጂ ምናምን ያቀናል። በዛም ብዙም ስኬታማ የማይባል ጊዜያትን ካስለመደን አንጻር ነው ያሳለፈው። ነገር ግን ለአቨሬጅ ተጫዋች ስቲል ቁጥሩ ጥሩ የሚባል ሚድፊልደር ሆኖ አብዛኛውን ጊዜ በተጫወተበት ጊዜ 32 ጎሎችን በሁለት አመትና አያሌ አሲስቶችን ማድረግ እንደ ትንሽ ነገር የሚታይ አይደለም። የሊግ ዋንጫንም በሁለቱም አመቱ አንስቷል። ነገር ግን በዛን ሰዓት ኪሊያን ኤምባፔ ሜን ማን ስለነበር የመሪነት ድርሻውን አጠያቂ ስለነበር የታሰበውን ያህል ሻምፒየንስ ሊግ ዋንጫን ወደ ፓሪስ ሴን ጀርመን ማምጣት አልቻሉም። ከዚህ ውጪ በ2023 ወደ ኢንተር ማያሚ አቅንቶ ክለቡ ለመጀመሪያ ጊዜ ዋንጫ ያልነበረውን ክለብ እናሱ በነበረበት ጊዜ ከመጨረሻ አንድ ክለብ ብቻ ነበር ከሱ የሚያንሰው። ይህን ክለብ አንስቶ አንደኛ አድርጎ ዋንጫ እንዲያገኝ አድርጎ ተአምራቱን ቀጥሏል። ስለ ሜሲ ጉንጭ ማልፋት ነው የሚሆነው ብዙ ማውራት። ከአርጀንቲና ጋር ካደረጋቸው ስኬቶች 2008 ኦሎምፒክ ጎልድ አንስቷል። 2010 ላይ የዓለም ዋንጫ ኳርተር ፋይናል ላይ ነበር የተቋረጠው። 2014 ደግሞ ሁላችንም እንደምናስታውሰው አርጀንቲናን ብቻውን በጀርባው አዝሎ ብንል ማጋነን አይልም። ቡድኑን ለብቻው አዝሎ እስከ ፍጻሜ ደርሶ ፍጻሜ ላይ ግን ሂጓይን ማግባት ያልፈለገ ነበር የሚመስለው። ብዙ ኳሶችን ስቶ በስተመጨረሻም 1-0 በተጨማሪ ሰዓት በኤክስትራ ታይም ላይ በገባባቸው በማሪዮ ጉትሴ ሽንፈትን ቀምሷል። ከዚህ ሽንፈት በኋላ በጣም ነበር የተሰበረው። 3 የኮፓ አሜሪካ ፍጻሜም ደርሶ ዋንጫው መውሰድ አልቻለም ነበር። ይሄ የሚያሳየው ፍጻሜ ያን የመሰለ ቡድን ይዞ ፍጻሜ መድረስ ራሱ ምን ያህል ኃይለኛ ምን ያህል ጥበበኛ ተጫዋች እንደሆነ ነው። ተቺዎቹ ብዙ ነገር ቢሉም ከዛ ፈጣሪ የኋላ ልፋቱን መክፈል ጀመረ። 2021 ላይ ኮፓ አሜሪካን ብራዚልን አሸንፎ አነሳ። የ2022ቱ ትንግርት ነው፣ ቃል ነው የሚያንሰው። በዚህ ሰዓት ላይ በሁሉም ስቴጆች ጎል በማስቆጠር አሲስት በማድረግ የፊዚክስ ህጎችን የሚተላለፉ አሲስቶችን ማለትም ከኔዘርላንድ ጋር ያደረገው የክሮኤሽያን ተከላካይ መስመር ደግሞ እንዴት አድርጎ ፍርክስክስ እንዳደረገው የታየ ነው። ፍጻሜ ላይም እስከ 79ኛው ደቂቃ ድረስ የሊዮኔል ሜሲ ቡድን ሙሉ ለሙሉ ዶሚኔት አድርጎ ነበር ያሳለፈው። ግን ከ79ኛው ደቂቃ በኋላ ኪሊያን ኤምባፔ 2 ጎሎችን አግብቶ አቻ አደረገ። በዚህም የአርጀንቲናውያን ተስፋ ለዘላለም የሚጨልም በሚመስልበት ጊዜ በተጨማሪ ሰዓት ሜሲ ድጋሚ አስቆጠረ፣ ኪሊያንም ድጋሚ አስቆጠረ። 3-0 ነው። ግን ፈጣሪ ልፋቱን ከንቱ ላይ ያስቀርበት ስላልፈለገ የ2014 ያለቀሰው ብቻውን የተሸከመውን ቡድን ሊክሶ ፈልጎ በፍጹም ቅጣት ምት አርጀንቲና ዋንጫውን ማንሳት ችላለች ማለት ነው። ከዛ ተቺዎቹ እንዳለ ነገሮችን ማዞር ቢጀምሩም ግን እሱ ሁሉንም አፋቸውን አዘግቷል።
በአጠቃላይ 46 ዋንጫዎችን ዓለም ላይ እስካሁን 46 ዋንጫ ያለው ተጫዋች የለም። 8 ባላንዶር ያለው ተጫዋች የለም። በካላንደር ይር 91 ጎል ያለው የለም። 399 አሲስት ያለው የለም። 5 ፕሌይ ሜከር አዋርድ ያለው ተጫዋች የለም። መሀል ሜዳ ተጫዋች ሆኖ የሚጫወት 8 ቁጥር ሆኖ ክንፍ ሆኖ የሚጫወት 10 ቁጥር 9 ቁጥር የተፈለጉን ሁሉ በሁሉም ሳብጀክት ጂኔሱ ተማሪ ማለት ሜሲ ነው። ከበረኛና ተከላካይ ሲሆን ብቻ ነው ሜሲ ያላየ ነው። እሱንም ቢሆን እንደሚወጣው ምንም ጥርጥር የሌለው በጣም ጀግና የሆነ በጣም ጥበበኛ የሆነ ሰው ነው። ሰዎች አያላን ሰዎች ጠቢባን ስለ ሜሲ ምን አሉ የሚለውን እንመልከት። ፊጎ ሜሲ መመልከት ማለት አለ ከፍተኛ የሆነ እርካታን ይሰጠኛል አለ። ልክ ከባለቤቱ ጋር ወሲባዊ ግንኙነት ፈጽሞ የሚያገኘውን እርካታ ሜሲ እንደማየት አወዳድሮ ነው የተናገረው። በጣም ነው የሚገርመው። ማሸራኖ ደግሞ እውቁ የባርሳ ተጫዋች የነበረው ማሸራኖ አሁን በዚህ ሰዓት አሰልጣኝ ነው ኢንተር ማያሚ ላይ። ሜሲ ሰው ላይሆን ይችላል፣ ግን ደስ የሚለው ነገር ራሱን እንደ ሰው አድርጎ ነው የሚያስበው። እሱ በጣም ጥሩ ጎኑ እሱ ነው ብሏል። ፔሌ ሜሲን ወደዋለሁ፣ እኔና እሱ በቴክኒክ ተመሳሳይ ሌቭል ላይ ያለን ሰዎች ነን ብሏል። ዌንገር የዓለም የምንጊዜ ምርጡ ተጫዋች ሜሲ ነው ብሏል። ቡፎን ሜሲ በትውልድ አንድ የሚከሰት ተጫዋች ነው ብሏል። ልክ ነው። የእሱን ቁጥሮችም ለመድገም በጣም የማይቻል ነው ብሏል። ታላቁና ተወዳጁ ማራዶና የኔን ቦታ በአርጀንቲና እግር ኳስ የሚረከብ ተጫዋች አግኝቻለሁ፣ ስሙም ሊዮኔል ሜሲ ተብሎ ይጠራል ብሏል። ሞሪኖ ከሜሲ ጋር 1-1 ስትሆን ሆነ ኳስ ሲይዝ አንተ አልቆላል ወይም ሞታል ነው ያለው። ዣቪ ሜሲ እጅግ የተለየ ተጫዋች ነው፣ ይህንን የማይችሉ ተጫዋቾች ማየት የማይችሉ ሰዎች እውር ናቸው እስከ ማለት ነው የደረሰው። ስለ ሜሲ ቃላቶች የሉም። ምናልባት እግር ኳስ አቁሞ ጫማ ከሰቀለ በኋላ ቁጭ ብለን የእሱን ቪዲዮዎች እንደ ሪፕላይ ማየት ከጀመረን በኋላ ነው ሊገባን የሚችለው። የእሱን ታላቅነት ለማየት ቀጣዩን አንድ ጨዋታ 90 ደቂቃ ብቻ ቁጭ ብሎ መመልከት በቂ ነው። ምን አይነት የተሟላ ሚድፊልደር፣ ምን አይነት ክሬቲቭ ሚድፊልደር፣ ምን አይነት ፕሌይ ሜከር፣ ምን አይነት ዊንገር፣ ምን አይነት አጥቂ። አንድ ተጫዋች እንዴት 4-5 ሚና ሊወጣ ይችላል? እንዴት ደግሞ በሁሉም ሚና ደግሞ ከሁሉም ተጫዋቾች ልቆ ይገኛል? ሚድፊልደር ምንል ከካካ እጅግ የሚልቅ፣ ከኦዚል እጅግ የሚልቅ፣ ከዣቪ ከኢኔስታ በሚድፊልደርነት ሮል የሚልቅ፣ በዊንገርነት ከነሳላ ከሌሎች ተጫዋቾች እጅግ የሚልቅ፣ በአጥቂነት እጅግ የሚልቅ፣ በቃ በሁሉም ቁጥር ሁሉም ቤስቶ ነው የሚገኝ ሰው እንዴት በአንድ ጨዋታ ይህን ሁሉ ነገር ሊሆን ይችላል? ይሄ ትንግርት ነው። ሜሲ ግን ሆኖ አሳይቶናል። እኛ እድለኞች ነን በሱ ዘመን ይህንን ኳስ ለመመልከት በመቻላችን እና ከሁሉም በላይ የሚገርመው ደግሞ እንደዚህ ጥበበኛ ሆኖ ፐርሰናሊቲው ስለ ቁጥሮች አይጨነቅም። ቀጣይ እኔ ጎል ማግባት አለብኝ ብሎ አይጨነቅም። 2 ጎል አግብቶ እያለ ጓደኛ ጎል እንዲያገባ ፔናልቲ ያሳልፎ ይሰጣል። ባዶ ጎል ፊት ለፊቱ እያለ ለጓደኛው አሲስት ያደርጋል። የጓደኛውና የቲሙን ስኬት ብቻ የሚመኝ ስለ ቁጥሮች ደንታ የሌለው ስግብግብ ሰልፊሽ ያልሆነ ሰው፣ ቅን ልብ ያለው ሰው፣ በአጠቃላይ ቃላት የሚያጠርብ ከጸባይ ከጥበብ ሁሉን አሟልቶ ፈጣሪ ወደዚህ ምድር የላከው የዘመናችን ጀግና ብንል ይህ ቃል ለሜሲ የሚያንስ ነው። ለሜሲ እጅግ የሚያንስ ቃል ነው። አብዛኛውን የሜሲ ጨዋታዎች ስናይ ከመሀል ሜዳ ወደ ራሱ ግብ ክልል አካባቢ ሆኖ ነው አብዛኛውን ጨዋታዎች የሚያደርገው። ቁጭ ብለን በጭንቅላታችን ስናስብ እንዴት ነው ይህ ተጫዋች ወደ 900 ጎሎች የቀረበ ጎሎችን ሊያስቆጥር የሚችለው? እዚህ ጋር እየዋለ እንደ አጥቂዎች እንደ ሌሎች ተጫዋቾች ፔናልቲ ቦክስ ውስጥ አብዛኛውን ጊዜ ቢያዘወትር ምናልባት 500 ምናምን ጎል በኬረሩ ሊኖረው ይችላል።
600 እንላለን። ግን ይሄ ተጫዋች የሚገርመው ማጆሪቲው 50% በላይ የጌሙን ታይም መሀል ሜዳ ላይ ነው የሚያዘወትረው። ከዛ ሆኖ እንዲህ ሆኖ በእያንዳንዱ ጨዋታ ቢያንስ አንድ ጎል ወይ አንድ አሲስት ያደርጋል እና ይሄ ተአምር ነው። እንዴት ወደ 900 የቀረበ ጎሎች ሊኖሩት ይችላሉ? በመጀመሪያ ደረጃ የሚደንቀው ይሄ ነው። ሌላ ደግሞ እንዴት ወደ 900 ጎል የቀረበው አጥቂ ወደ 400 ክሎዝ የሆነ አሲስቶች ደግሞ ሊኖሩት ይችላሉ? በቃ ትንግርት ነው። ቃላቶች በጣም ነው የሚያጥሩት እና ይሄ ሁሉ ሌላው ከሱ በተቃራኒ ያለ ተጫዋች የእሱ ሪከርዶች ለመስበር እለት እለት በአይነ ቁራኛ ቢመለከቱ እሱ ግድ የለውም። የራሱን ላይፍ ነው የሚኖረው። ቀጣይ ገሌ 2 ጎል 3 ጎል አገባ ብሎ አይስገበገብም። ብዙ ጊዜ ከ30 ጊዜ ያልበለጠ 2 ጎል አግብቶ አትሪክ ማድረግ የሚችልበትን የፔናልቲ እድል ቡድኑ ሲያገኝ ለጓደኞቹ ለኔይማር፣ ለሱዋሬዝ አብሮት ላሉ የቡድን ጓደኞቹ ኳስ ያቀብላል። ቤዚጂን በነበረበት ሰዓት ላይ የሚገርመው ኤምባፔ በዛን በሚያክል በኢጎ ተወጥሮ ባለበት ሰዓት ላይ እኔ ትልቅ ተጫዋች ነኝ፣ እኔ ይሄናል ባላንዶር አንስቻለሁ፣ ትልቅ ክብር አለኝ ብሎ ራሱን ሳይኮፍስ አሲስት እያደረገው የመሀል ሜዳ ሮል የሚድፊልደርነት ሮልን ተቀብሎ ኳስን እያመቻቸለት ብዙ ጎል እንዲያስቆጥር ኔይማር፣ ኤምባፔ በኢጎ በተወጠሩበት ሰዓት ላይ ራሱን በቃ ቀለል አድርጎ ቲም ውስጥ ፊት አድርጎ ኳስ የሚያመቻች ከሰው በቃ እኔ በባህሪ በትህትናው እዚህ ምድር ላይ ካለን የስፖርት ሰው ሆኖ ደግሞ እንደዚህ ትሁት መሆን በጣም ከባድ ነው። ኢየሱስ ምድር ላይ ትሁት በሆነበት ደረጃ እንኳን ባይደርስ በትንሽ ጭላንጭል በህይወቱ ያሳየ በቃ ሰውነትን የሚያስቀድም ስፖርትን፣ ጨዋታን የሚያስቀድም የቡድንን ስኬት የሚያስቀድም ድንቅ የሆነ ሰው እንደ ሜሲ ተፈጥሯል ብዬ አላስብም። ከዚህ በኋላም ይፈጠራል ብዬ አላስብም። አብዛኛው ያንግ የምንላቸው ሰዎች በራስ ወዳድነትና ከፍተኛ በሆነ በኢጎ በተወጠሩበት ሰዓት ላይ እሱ ግን ቺን የምታክል ቅንጣት ኢጎ የለውም። ትንንሽ ተጫዋቾችን ዴቨሎፕ ለማድረግ የሚተጋ በአርጀንቲናም ባለበትም ክለብ ትንንሽ ተጫዋቾች ኮንፊደንሳቸው እንዲጨምር የግብ እድሎችን የሚሰጥ የሚያሳድግ በቃ ኢምፓወር የሚያደርግ የተለየ ፐርሶናሊቲ ነው ያለው ከኳስ ክህሎት ውጭ። የኳስ ክህሎቱን ሜሲን የሚያክል ድሪብለር እዚህ ምድር ላይ ነበር ወይ? ቪዲዮዎችን መመልከት ነው። ሜሲን የሚያክል ፕሌይ ሜከር ነበር ወይ? የሚያቀጣጥል ሜሲን የሚያክል በትንሽዬ ስፔሶች በአይን ለማየት በሚያስቸግሩ ጠባብ ቀዳዳዎች ኳስን የሚያሾልክ አለ ወይ? ማየት ነው። ሜሲን የሚያክል ጨራሽ ሳለ ወይ? ከተጫወተው ጨዋታ አንጻር ስናስብ የለም። እስካሁን የተጫወተውን ጨዋታና ጎሎችን ስናስብ የለም። ሳይስገበገብ ነው ባይዘው ደግሞ የሚገርመው ሳይስገበገብ ተስገብግቦ ጎል አግባ ደግሞ ቢል የማንንም ሪከርድ ነኝ ባይ ሙሉ ለሙሉ ነው ድምጥማጡን ያጠፋ የነበረው እና ሜሲን የሚያክል ዊንገር አለ ወይ? ጥያቄ ማየት ነው። ሜሲን የሚያክል ቅጣት የምትመች ያለ ወይ? ማየት ነው። በሁሉ ነገር በቃ የተሟላ ፈጣሪ እስከ ጥግ ድረስ ጥበብን ያፈሰሰበት ተጫዋች ቢባል ስሙ ሊዮኔል አንድሬስ ሜሲ ነው። ሁሉ ነገር ለተጫዋቾች በፐርሶናሊቲው ለተጫዋቾች የሚያደርገው የቻሪቲ የሚያደርጋቸው ስራዎች ቻሪቲ ሲያደርግ እንኳን ስሙ እንዳይጠቀስ እያስጠነቀቀ ነው የሚያደርገው። ጆን ኦቢ ሚካኤል፣ ዲዲር ድሮግባ እነዚህ ተጫዋቾች ለሱ ምስክር አድርጎ ያሳለፉት ማለት ነው እና ይሄ ሁሉ ሆኖ ስሙ እንዲጠራ ወይ ደግሞ ትልቅ ተጫዋች ነህ አንተ ጎት ነህ የምንጊዜው ምርጥ ተጫዋች ነው የሚባሉ እንኳን ሻይ የሚያፍር ሰዎች የራሳቸው ኦፒኒየን አላቸው። እኔ እንደዚህ አይደለሁም የሚል ልክ ተረቱም እንደሚለው ንጉስ ራሱን ንጉስ ነኝ አይልም፣ ህዝቡ ነው ንጉስ ነው የሚለው እንደሚባለው ለራሱ ከፍ ያለ እንትን የማይሰጥ ግድ የማይሰጠው ቺል የሆነ ሰው ተረጋግቶ የሚኖር ግን ጥበብ በሰው ሰውነት ውስጥ ስትራመድ የምናይበት ቃል የለም ባጭሩ እሱን ለመግለጽ እና ይህንን በዚህ ትውልድ በማየታችን ምን ያህል እድለኞች ነን። አብዛኛው ዛሬ ብዙ ነገር የሚያወራም ቁጭ ብሎ ሲያይ ቪዲዮዎችን ሲያይ ያለፉትን ጨዋታዎች ሲያይ አብዛኛው ሀሳቡን ይቀይራል። ምክንያቱም
የሚታይ ነገር ስለሆነ ነው፣ የሚፈበረክ ነገር ስላልሆነ እና ይሄ ነው ሜሲ ማለት ባጭሩ። ሜሲ ማለት እግር ኳስ ነው። 8ኛውን ባላንዶር ሲያሸንፍ ኢንፊኒቲ ብለውታል። እና ኢንፊኒቲ ማለት ፍጻሜ የሌለው መጀመሪያም መጨረሻም የሌለው እስከ ጥግ ድረስ ማለት ነው። እና ይሄ ቃል ነው በአጭሩ ሜሲን የሚገልጸው። የእግር ኳስ መረጃዎችን፣ የተጫዋች ባዮግራፊ፣ እግር ኳስ ነክ ነገሮችን ለማግኘት ቻናሉን ሰብስክራይብ ያድርጉ። መልካም ቆይታ